ለምንድነው ልጄን ግንብራስ ብለህ የምትሰድበው? አይማርም፣ የቤት ስራ አይሰራም፣ የጭንቅላት ስራ አይሰራም። ይህንን የሚያክል ጭንቅላት ተሸክሞ በእውቀት ካልተሞላ በኮንክሪት የተሞላ ግንብ ነው ማለት ነው። እማዬ ግንብ ብሎ ይሰድበኛል። ዝም በል ግንብራስ። እማዬ ቀንና ሌሊት የምሰራው አንተን ለማስተማር ነው። ለምንድነው የቤት ስራ የማሰራው? ላጠና ስል ግንብራስ የሚለው ስድብ አይምሮዬ ላይ ይመጣብኛል። ለምንድነው ግንብራስ ሆኜ የተፈጠርኩት? እኔ ወለድኩ እንጂ አልፈጠርኩም። የፈጠረን ጠይቅ። ፈጣሪ ሆይ ለምንድነው እኔን ግንብራስ አድርገህ የፈጠርከኝ? እኔ ልጅ መሳቂያ መሳለቂያ መሆን አለብኝ? ምን ነው ልጄ፣ ለምንድነው ያዘንከው? ትምህርት ቤት ግንብራስ ብሎ ይሰድቡኛል። ዝም በላቸው። ፈጣሪ የፈጠረው ፍጥረት በሙሉ ቆንጆ ነው። እኔን ፈጣሪ አልፈጠረኝም ማለት ነው? ፈጥሮ ካል ግን ጭንቅላትን ትንሽ በዛ አድርጎታል። ግንብራስ መሆን አልፈልግም። ልጄ የላም ወተት ነጭ አይደለ? አዎ እውነት ነው፣ አይቀየርም። አንተም ራስን ለመቀየር አትሞክር። ምን ላድርግ? እሺ ልዩ ነህ። አንተን የሚመስል እዚህ ምድር ላይ ማንም የለም። ሂድና ወንድ ሁን። ከሰዳቢዎች በላይ ሆነ ቁም። ስድባቸው እንዲያንበረክክ አትፍቀድ። እሺ ተማሪዎች የቤት ስራ ሰራችሁ? ሰርተናል። ግንብራስስ? ሰርቻለሁ። ጎበዝ ግንብራስ። አመሰግናለሁ መምህር። ግንብራስ ስለ አልተናደድክም? አዎ አልናደድም። የምትሳደበውን አንተን መቀየር ባልችልም በአንተ ስድብ የተነሳ የሚጎዳው ስሜቴን ግን መለወጥ እችላለሁ። ፈጣሪ ቆንጆ አድርጎ ነው የፈጠረኝ። ይቅርታ ኤፍሬም፣ እስከዛሬ ስላሳዘብን። ትልቅ ትምህርትን ያስተማርከው ነው። ትትናክ ግን ግንብራስነትን ያለውጠውም። ግንብራስ ሆነህ ትወልዳለህ፣ ግንብራስ ሆነህ ትሞታለህ። እሺ የዛሬ ትምህርታችን የሚሆነው